አረብ ሀገራት ከመምጣታችን በፊት ማወቅ ያለብን 5 ነገሮች ምን ምን ናቸው የሚሉትን ዛሬ ይዤላችሁ ቀርቤያለሁኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? ተስፋ አደርጋለሁ ሰላም እንደምትሆኑ። ዛሬ ይዤላችሁ ወደ መጣሁት ርዕስ እገባለሁ ቶሎ አጠር አድርጌ ማለት ነው። በመጀመሪያ ደረጃ ያው እንግዲህ ትዝታችንን ትንሽ ነካ ነካ አድርገን እንሄዳለን ማለት ነው፣ እናወራለን። ወደ አረብ ሀገር ከመምጣታችን በፊት ማወቅ ያለብን ነገሮች ወደፊትም ለሚመጡት እንዲሁም ደግሞ የመጣነው እነዛን ነገሮች ባለማወቃችን የጎዳንና የጠቀመንን ነገር እናወራበታለን። እናንተም የተሰማችሁን ነገር ኮሜንት ላይ ታስቀምጣላችሁ ማለት ነው። ዛሬ እንግዲህ እንደዚህ በዚህ መልኩ እየሄድን እናወራለን ማለት ነው። እያስጎበኘኋችሁ ይቺን ሀገር የምታውቋትም ደግሞ ማን እንደሆነ ጻፍ ጻፍ አድርጉ ከስር እንትና ናት በሉ። እስኪ ሀገራችሁ ከወጣችሁ የቆያችሁ ሊቀየርባችሁ ይችላል። አሁን ደግሞ ቅርብ ሰዓት ላይ የመጣችሁ ልታውቁት ትችላላችሁ። እና ይቺ ውብ የሆነች ከተማ ማን እንደሆነች እያያችሁ እየተፈረጃችሁ ዛሬ እናወራለን ማለት ነው። በመጀመሪያ ደረጃ አረብ ሀገር ከመምጣታችን በፊት ለምንድን ነው የምንመጣው? ምን ያህል ጊዜ ነው የምንቆየው? ምን ማድረግ አለብን? ለማን ምን ማድረግ አለብን? ቅድሚያ ለማን ቅድሚያ መስጠት አለብን የሚለውን አስበን መምጣት አለብን። እኛስ የመጣችሁስ እንደዛ ብላችሁ አስባችሁ ነበር ወይ? ይሄ ለእናንተም ጥያቄም ነው ማለት ነው። ጥያቄም ነው። የዛሬው ሀሳቤ ሊያወዛግባችሁ ይችላል፣ ግን ያው ትረዱኛላችሁ። ከወሬ አንጻር ትረዱኛላችሁ፣ ከማወራው አንጻር መጀመሪያ አዳምጡና ማለት ነው። እና እኔ ድሮ አረብ ሀገር ስመጣ ድሮ ልበለው እንጂ ድሮ ሆነ አይደለ? ድሮ ሆነ መሰለኝ። እና የጠቀሙኝንም የጎደኝንም ነገሮች ልነግራችሁ ነው ማለት ነው። እና አረብ ሀገር ስመጣ እቅድ የሚባል ነገር አለ። ማቀድ አለባችሁ ለምን እንደምትመጡ፣ ምን ልታደርጉ እንደሆነ። በቃ ሰው ስለሄደ ብቻ ተመርጣችሁ የሚሄዱ ወይም አረብ ሀገር ስለተባለ ብቻ የምትመጡ ልጆች፣ አሁን ወደፊት ለምትመጡ ልጆች ማለት ነው ይሄን የምታዩት መቼም በአሁኑ ሰዓት ብዙ ሰዎች ቻናል ይጠቀማል። ወይም ደግሞ አሁን መታችሁ እዛ ሀገር የምትኖሩ ልጆች ትኖራላችሁ፣ ቅርብ ጊዜ የመጣችሁ ማለት ነው። ማወቅ አለባችሁ ከአሁን በኋላ ብራችሁን ሴቭ ማድረግ አለባችሁ። ለምን እንደመጣችሁ ማወቅ አለባችሁ። ታርጌት በቃ የሆነ ነገር ታርጌት ሊኖራችሁ ይገባል። ማለት የሆነ ቤተሰብ መሰለን ቤተሰብ ልታግዙ ልትለውጡ ሊሆን ይችላል። ግን ያም ከሆነ የሆነ መስፈር ታስቀምጡለት፣ የሆነ እቅድ ከዚህ እስከዚህ ከዛ በላይ በቃ ይበቃል የምትሉት ነገር ሊኖር ይገባል። እና እኔ አሁን ለራሴ እንደራሴ ከሆነ አሁን ላይ ሳስበው ይገርመኛል። ለምን እንደመጣሁ አላውቅም። ለምን እንደመጣሁ በዛን ሰዓት ማን እንዳመጣኝ ራሱ አላውቅም። እና ለምን እንደዛ እንደሆነ ታውቃላችሁ? ብዙዎቻችን እኔ በመጣሁበት ሰዓት የመጡ ሰዎች ማለት ነው እኔ ራሴ በመጣሁበት ሰዓት የመጡ ጓደኞቼ ራሱ አሁን አንደኛ ለመመለስም ቸግሮናል ማለት ነው። ቸግሮናል ስላችሁ የብር ጉዳይ ምናምን እንዳይመስላችሁ። እንዴት እንደመጣን ራሱ ባለማወቅ ያኔ በልጅነት አእምሮ የመጣ ሰው ለመመለስ ራሱ ማለት የሆነ እቅድ ስላልነበረን አመጣጣችን ላይ እቅድ ኑሮ ስትመጡ ለመመለስ አይቸግራችሁም። በቃ አቅዳችሁ ነው ያመጣችሁት። እንደዚህ ነው። እርግጠኛም ከ2 ዓመት አቅደን የመጣ ነው። ስንመጣ የ2 ዓመት ስራ ብለን የመጣ ነው። በ2 ዓመት እንደምንመለስም አስበን የመጣ ነው። ግን 2 ዓመት ሰርተን ለማን ነው የምንሰራው? ምን ልናደርገው ነው? ከዛስ በኋላ ምናምን አናስብም ነበር። ለምን በአብዛኛው እኛ ስንመጣ የአሁኖቹ ይቅርታ አድርጉልኝ ከምናገረው ንግግር እንዳትቀየሙኝ። አንደኛ ደረጃ ህፃን አይደላችሁም፣ ገርጅጃችሁ ነው የምትመጡት። ብዙ ነገር አውቃችሁ ሲጀመር ሲፈጥራችሁ እና ትልቁ ናችሁ ነው የምትመጡት። ነገር ግን እዚህ ከመጣችሁ በኋላ ማለቃቀስ ይሆናል አይደል? እንደ ህፃን ልጅ ወዳልሆነ ውሳኔ ራስን ወደ ማጥፋት ወደ መታመም ምናምን ትገባላችሁ። ደግሞ እኮ የሚገርመው ማለት ነው እኔ በጣም የምትገርሙኝ እንደምን እንደመጣችሁ ለምን እንደማታስቡት ሊጥላችሁ ነው የምትመጡ። በአብዛኛው የሆነ በቃ ማለት አውቃችሁ ተምራችሁም ነው የምትመጡት። ምን ሆናችሁ ነው እኔ እንደዚህ የምትሆኑት? ምን እንደው ምክንያታችሁ አላውቅም። በዛ ላይ ስልክ ይሰጣችኋል። በዛ ላይ ሚዲያ ትጠቀማላችሁ በአሁኑ ሰዓት። ግን እኔ ምን አስባችሁ ምን ጥላችሁ መታችሁ እንደሆነ ልባችሁ እንደዚህ እንደሚሆኑ ፈጣሪ ወቅ። ወላሂ እንደ ህፃን ልጅ ይመስል በቃ ትነፋረቃላችሁ ምናምን ነገር። በቃ ይሄን አትችሉም። ቶሎ ወዳልሆነ ነገር ትገባላችሁ።
እና ጠንካራ ሆኑ፣ ከኛ ተማሩ ማለት ነው። ከኛ ተማሩ። እኛ እንደናንተ ሳንሆን አሁን ብዙ ልጆች እኔ በመጣሁበት ሰዓት የመጡ ልጆች ማለት ነው እኔ የማውቃቸው እንኳን ራሱ ወላሂ የኤሌመንተሪ ተማሪ ማለት በጣም ልጅ ነው። የኤሌመንተሪ ተማሪዎች ናቸው በአብዛኛው የሚመጡት። እንደናንተ እንኳን 12ኛ ጨርሰው ተምረው ጨርሰው ወይም ደግሞ የሆነ ትልቁ ነው አይደለም አግብተው ፈተው ምን ብሎ አይደለም የሚመጡት። በአብዛኛው እኔ በመጣሁበት ሰዓት ስንመጣ የኤሌመንተሪ ተማሪ የ15 ዓመት የ14 ዓመት የ16 ዓመት የ17 የ18 በቃ የአስራዎቹ ቤት 20 እንኳን ሳንገባ ነው የምንመጣው ማለት ነው። እንደዛ ሆነን መተን ግን በጣም ጎበዝ ነበር። ስልክ የለ እኛ እኔ በመጣሁበት ሰዓት ስልክ አይሰጠንም። ስልክ አይገዛም ነውር ነው። ለሰራተኛ ነውር ነው የሚባለው። እና ለምን እንደመጣሁ ባላውቅም ደስ የሚለው ነገር ማንም ገፋፍቶኝ አልመጣሁም። ሲሄዱ አየሁ ብዬ ነው የመጣሁት። አልበለዛ ያን ሰውዬ ስረግመው እኖር ነበር። እና ራሴ ነኝ በቃ የመጣሁትኝ እና ራሴ ስለመጣሁኝ አሁን ላይ ምንም አያናደኝም ማለት ነው። ግን ብዙዎቻችን እኛ ስንመጣ አሁን ጠንካራ ነበርን። እንደዛም ሆኖ አላማም እቅድም ሳይኖረን በቃ መጣን ግን ጎበዝ ነበርን ማለት ነው። ለስራ በቃ እስካሁንም አለን እየሰራን ማለት ነው። ጎበዝ ነን እና ብዙ ነገሮችን አሳልፈናል። ግን ቤተሰብ ሳናናግር 6 ወር 5 ወር ልንቆይ እንችላለን። ግን ናፍቆታችን ራሱ ተቋቁመን ማለፍ የሌለብንን ነገሮች ሁሉ አልፈን እኛ በቃ ማለት በእኛ አቅም በእኛ እድሜ ማሳለፍ የሌለብንን ነገሮች ሁሉ ችለን አሳልፈን እዚህ ደረጃ የደረስን ልጆች ራሳችንን ለውጠን ቤተሰቦቻችንን የለወጥን ልጆች አለን ማለት ነው። በአብዛኛው ማለት ነው በጣም ጠንካራ ሴቶች አለን። እና የአሁኖቹ ልትልፈሰፈሳላችሁ የዚህ ምክንያት ምንድነው? እኔ መጀመሪያ አቅዳችሁ የምትመጡት አሁን ያሁኖቹ እኛን ይሆናል አይደለ ፎቶአችንን ታውና ነጣ ብለን ስታውን አለ አይደለ በፊልተር ነጣ ብለን የሆነ ጸዳ ብለን ስታውን በቃ ሳል አድርጋችሁ የምትመጡት አልጋ ባልጋ አድርጋችሁ ነው ኑሮውን የምትመጡት። እከሌማ ሄዳ የተቀየረችውን ኑሮ እኔ ሄጄ መቀየር አያቅተኝም ብላችሁ ነው የምትመጡት የአሁኖቹ ልጆች ማለት ነው። እኛን በቲክቶክ ስታዩ በሆነ መንገድ ስታዩን ወይ ፎቶ ይልኩና በቃ ስንት ነገር እኮ ችላ ነው ልጅቷ የምትሰራው። ያንን ፎቶዋን ስታዩ በቃ እናንተ ያኔ ትገሃሩን ፋህምቱ ያኔ በቃ እኔ እንዴት እንደሷ ከሷ አንሳለሁ ወይ ብላችሁ ነው የምታስቡት ማለት ነው። ግን እኛ ስንት ነገር ነው እንዲያሳለፍን እዚህ ሀገር የምንኖረው ስንት ነገሮችን ቻይ ሆነን ቻይ ስለሆነ ነው። ብዙ ነገር ተብለን ተሰርበንም ሊሆን ይችላል። ብዙ ነገር አሳልፈን ነው እዚህ ደረጃ ለመድረስ የበቃነው ማለት ነው። እስካሁን ድረስም ያለነው ማለት ነው። እንጂ ሳይከፋን ቀርቶ ሀገራችን ሳይናፍቀን ቀርቶ ማረፍ ሳንፈልግ ቀርተን ቤተሰብ ማየት ሳንፈልግ ቀርተን አይደለም። እዛ ሀገር የምንኖረው ጠንካራ ስለሆን ራሳችንንም መለወጥ እንዳለብን ስላመን የኔ የምንላቸውንም ሰዎች ማሳደግና መለወጥ እንዳለብን ስላመን ጀግና ሴቶችም ስለሆነ ነው። እና ወጣትነት ማለት ከባድ ነው። በወጣትነት እድሜ ያውም አፍላ እድሜ ላይ ሰው ቤት ቁጭ ብሎ ማሳለፍ ማለት በሰው ታዛዥነት ሆኖ ማለፍ ማለት ወላሂ የሚያውቅ ያውቀዋል ማለት ነው። ያሳለፋችሁ ታውቁታላችሁ። በቃ ያኔ በጣም ጀግና ነን እኛ። በእኔ መቼም እንደኔ ሆናችሁ የመጣችሁ ሰዎች በእኔ እድሜ ክልል የመጣችሁ ልጆች እኔ ጀግና ነው የምላችሁ ምክንያቱም በራሴ ስለማየው ማለት ነው። እኔ እድሜ ራሱ እኮ ይወስነዋል ሁሉንም ነገር ትዕግስት እንድታደርጉ እኔ አሁን ለራሴ አሁን ያለሁበትን ታይም እና በመጣሁበት ታይም የተወሰነ ይሄን 5 6 አመታቶችን ያሳለፍኩትን ጊዜ ሳስበው በጣም ይገርመኛል ማለት ነው። በጣም ይገርመኛል አሁን እንደውም ትዕግስተኛ እየሆንኩ ነው። ነፍስ እያወቃችሁ በሄዳችሁ ቁጥር እድሜያችሁ ሲጨምር ነገሮችን ትታገሳላችሁ። ግን በልጅነት እድሜ የማትታገሱት ነገር አለ። ትንሹ ነገር ትልቅ አድርጋችሁ የምታካብዱበት ሀይለኝነት ተቆጭነት ያንን ጊዜ ሁሉ እኛ ተቆጣጥረን እንደ ትልቅ አስበን ሰርተን እዚህ በመድረሳችን ወላሂ እኛ ለኛ ክብር ይገባናል ዶክተሬት ይገባናል ልንሸለም ራሱ የሚገባን ማለት የአረብ ሀገር ሴት ናት ማለት ነው። ጀግኖች ነን። እና በዛ አጋጣሚ ማወቅ ያለባችሁን የ5 ነገሮች እወቁ የምላችሁ። እናንተ አዲስ ለምትመጡት መጀመሪያ አንደኛ ደረጃ ለምን እንደምትመጪ እሰቢ። አንሻን ወይም ከድጃን ወይም ፋጡማን አይተሽ አይደለም መምጣት ያለብሽ እሷ ስልክ ስላላት እሷ ስለተቆላለች እሷ ስላማረባት አይተሽ አትምጪ። እሷ ለቤተሰቦቿ የሆነ ነገር ስላደረገች አይተሽ አትምጪ። ያንን ስለሽ የመጣሽው ነገር አንቺ ያ ነገር በቀላል እንደሚደረስ አድርገሽ ስለሆነ አስበሽ የመጣሽው እዚህ ስትመጪ ደግሞ የምታገኙ ነገር ልክ ስትገቢ ዩኒፎርም ስትለብሺ ይሄ ነገርማ የምወጣው አይደለም ብለሽ የምትበሳጭ ከሆነ ራስሽ አይደለም ሰው ለመርዳት ቤተሰቦችሽንም እንደገና እርዳታ ትሻለሽ ማለት ነው። እንደዛ ከምትሆኚ ደግሞ እዛው ብትኖር ይሻላል ማለት ነው። አንደኛ ደረጃ
ሁለተኛ ደረጃ ደግሞ እዚህ መተሽ የሚያጋጥምሽን ነገር በቃ ምንም ነገር ቢደርስብሽ ሊርብሽ ይችላል፣ እንቅልፍ ልታጭ ትችያለሽ፣ ልትንገላች ትችያለሽ፣ ልትሰደቢ ትችያለሽ። ያንን እንደምትችሊ እርግጠኛ መሆን መቻል አለብሽ። ቤተሰቦችሽ ይናፍቁሻል። ድብን አድርገው ነው የሚናፍቁሽ ቤተሰቦችሽ ራሱ ማለት ነው። የምትጣሊያቸው እንኳ ቢሆን ተመጣሽ እዚህ ሀገር ከመጣሽ ለተወሰነ ወራት አትረሻቸው። ጠባቸው ራሱ ይናፍቅሻል። ሀቢብቲ ጠብ ይናፍቅሻል። እና ያንን ማወቅ አለብሽ። ሁለተኛ ነገር ማለት ነው። ሶስተኛ ነገር ደግሞ ማወቅ ያለባችሁ ነገር ብራችሁን እንዴት መያዝ እንዳለባችሁ። መሰለኝ የመጣሽው በብድርም ሊሆን ይችላል። ምንም የሆነ ነገር የሚሰጥሽ ሊሆን ይችላል። ያንን ከከፈልሽ በኋላ ምን ማድረግ አለብሽ? ወሳኝ ነገሮች ለቤተሰቦችሽ ማድረግ ያለብሽ ምንድነው? ያንቺ ነገር ላንቺ ማስቀረት ያለብሽ ምንድነው? ምንድን ማድረግ ያለብኝ? ቤት ነው የምትሰሪው? ቦታ ነው የምትገዢው? ብርሽን ማስቀመጥ ነው ያለብሽ? ምንድነው? ያንን መጀመሪያ አውቀሽ መምጣት አለብሽ። ይህን ካላወቅሽ በጣም አስቸጋሪ ነው የሚሆነው ማለት ነው። አራተኛው ነገር ደግሞ አላማሽን ማወቅ። ቢያንስ ሰርተሽ የተወሰነ ገንዘብ እስከምታደርጊ የተወሰነ የምትዩ ነገር እስከሚኖርሽ ድረስ እዛም ሆነ እዚህም በእንትን ባቴ ማለት ነው። ያኔ ከወንድ ጋር ምንም አይነት ግንኙነት ባይኖርሽ ተመራጭ ነው ብዬ አስባለሁኝ እኔ ማለት ነው። ምክንያቱም በተለይ ብዙዎቻችሁ እኔ ካሰረኝና ልሄድ እያላችሁ የምትሉ ልጆች አንደኛው ይሄ ነው። አራተኛው ማለት ነው እኔ ካስረኸኝ እኔ ላከኝ አረብ ሀገር እያላችሁ የምትሉ ልጆች ከዛ ትመጪና እዚህ ብርሽን ትልኪያለሽ ከዛ ብሬን ወሰደ ብለሽ እሱንም ወዳልተፈለገ ነገር ማስገባት ራስሽንም መጉዳት ከዚህ መጠንቀቅ አለባችሁ። አራተኛ ነገር ማለት ነው። ይሄ ወንድ ጋር ተንጠልጥላችሁ አትምጡ። አረብ ሀገር ከመጣሽ ወንድ ላይ አትንጠልጥል። ያለቀ ትደርሱበታላችሁ እያንዳንዱ ነገር ማለት ነው። በራስሽ መንገድ ነይ ቶሎ። ይዘኔ እዚህ መተሽ ከሰራሽ በኋላ የተወሰነ ማግባት ትችያለሽ። ከፈለሽ ሀገርሽ ገብተሽ ማግባት ትችያለሽ። የራስሽ የሆነ ነገር ከያዝሽ በኋላ ማለት ነው። አምስተኛ ነገር ደግሞ ማመን ያለባችሁ ሰርታችሁ እንደምትለወጡ በቃ ጎበዝ እንደሆንሽ ራስሽን ማሳመን አለብሽ። እኔ እሰራለሁ እችላለሁ የሚለውን እመኝ። እችላለሁ የሚለውን ካመንሽ እኔ እዚህ ቦታ ደርሳለሁ ብለሽ ካመንሽ አንቺ የሆነ ግብ ይኖርሻል። ሰዓት ስትመጪ ወይም የሆነ ጓደኛሽን አይተሽ ከሆነ እሷ የደረሰችው እንደዚህ ነው እና እኔ እንደሷ ጎበዝ መሆን እፈልጋለሁ ብለሽ አንድ አርአያ ያደረግሽው ሰው ካለ ያንን እቅድ ለማሳካት በቃ መጎበዝ አለብሽ። አንደኛ አእምሮሽን ማሳመን አለብሽ። ለምሳሌ ነገ እወጣለሁ ብሎ አንድ ሰው ካሰበ በቃ ነገ ሀጅ ነኝ ብለሽ ካሰብሽ በቃ የሆነ ቦታ ላይ እሄዳለሁ እዛ መድረስ አለብሽ ካሰብሽ በሀሳብሽ አለመወላወል ምንም ነገር አይሆንም። ይሄ እንዲህ ነው ቢሉሽ ራሱ በቃ አለመስማት በራስሽ መመራት ማለት ነው። ልክ እንደዛ ስለሆነ ሂጄ ሰርቼ ይሄንን ሰርቼ ይሄን አደርጋለሁ ብለሽ ካመንሽበት ያ ነገር እኮ ቶሎ ላደርሽበት ትችያለሽ። ለምሳሌ ያን ነገር የሚያሳብርብሽ ብዙ ነገር ይመጣል። ግን እችላለሁ ብለሽ መጀመሪያ አእምሮሽን ካሳመንሽ ወላሂ ነው የምላችሁ ትደርሳላችሁ እዛ ነገር ላይ ምንም ቢያደናቅፋችሁ ራሱ ማለት ነው። ብትወርቂ ብትነሺ ራሱ እዛ ቦታ ትደርሻለሽ። ጀግና ሴት ከሆንሽ በዛ ባቀርሽበት ነገር ላይ ባመንሽበት ነገር ላይ ከጎበሽ ማለት ነው። እነዚህን ነገሮች አውቃችሁ ከመጣችሁ አረብ ሀገር በቃ እንደምትለወጡ ተስፋ አድርጋችሁ ነው ቶሎ። ከዚህ ውጪ ግን ዝም ብላችሁ ብቻ በቃ ያኔ አሁን እኛ ድሮ እንደመጣነው ብትመጡ ውጤታማ አትሆኑም። እኛ እንኳን ድሮ ስንመጣ የሆነ የመንደር ልጅ አይተን ወይም ቀንተን ምናምን አይደለም። ወይም ደግሞ የሆነ ነገር ገፍቶን ነው ከፍቶን አይደለም። በቃ ያኔ መምጣት ስላለብን አዲስ እንደ ፋሽን ነገር ስለተያዘ መጣን። ነገር ግን ደግሞ እኛ በዛን ሰዓት የአእምሮ ብስለት ባይኖር እንኳን ልጅነት ቢኖርም አእምሮአችን እያደገ እየበሰልን እድሜያችን እየጨመረ ሲመጣ ግን እቅዳችንም እየሰፋ በልጅነታችን እንደ ቀልድ ያሰብናቸውን ነገሮች እያሳካን ያለነው ማለት ነው። እና አሁንም እያሰብን ያለውን ነገር ሁሉ እያሳካን ያልተሳካውን ደግሞ ይሳካል እያልን ተስፋ እያደረግን እየኖርን ነው። ጀግና ስለሆን እኛ ደግሞ እናደርገዋለን እርግጠኛ ነኝ። እኛ አሁን 5 አመት ከ5 አመት በላይ እየኖራችሁ እዛ ሀገር ላይ ያሰባችሁት ነገር ሁሉ እንደሚሳካ እርግጠኛ ነኝ። ጀግና ስለሆናችሁ ማለት ነው። ግን እናንተ ከ5 አመት በታች ያላችሁ ልጆች የመጣችሁ ወደዛ ሀገርም ልትመጡም ያሰባችሁ እቅዳችሁን በደንብ አድርጋችሁ ሰቡበት። ጎበዝ ሁኑ፣ ጠንካራ ሁኑ፣ አትልፈስፈሱ። በቃ ወላሂ ጠንካራ ሁኑ።
ቤተሰቦቻችሁን እርዱ። በቃ ያኔ ቤተሰቦቻችሁን ደግሞ ስትረዱ አግባብ ባለው መልኩ እናውቃለን እኮ ቤተሰቦቻችን ምን ምን እንደሚያስፈልጋቸው በተለይ የገጠር ልጆች በቃ ምንም ብዙ የሚያስፈልጋቸው ነገር የለም። ቤተሰቦቻችን ያኔ መሰለንን የውሃ አንከፍልም፣ የመብራት አንከፍልም፣ የሆነ ነገር የቤት ኪራይ አንከፍልም፣ ወጭ ከወር ወር የሚጨምርብን ነገር የለም። በቃ ለእነሱ ጥቂት ነገር በቃ ወላሂ 50 ሪያል ራሱ ብትመድቡላቸው በወር ለእናቶቻችሁ በጣም ብዙ ብር ነው ለእነሱ በወር በጣም ብዙ ብር ነው ለእነሱ ማለት ነው። እና ቤተሰቦቻችሁን ጣሉ እያልኩ ሳይሆን መርዳት አለባችሁ። እናት አባት ሺህ ጊዜ እንሙትላቸው ራሱ ህይወታችንን የምንሰጣቸው ራሱ ምንም ማለት አይደለም። እነሱ ስንት ዋጋ ከፍሎ አሳድገውናል እኛን ማለት ነው። ግን ደግሞ ለራሳችሁ አስባችሁ ለሌላ ሰው የሆነ ሰውን ማማረጥ እህት ወንድም ማማረጥ ውሃ ቅደዋ ምን ሲሆን ማምጣት መውሰድ መጣል ትዝቅ የሆነ ወንድም ማማረጥ ይሄ ይቅርባችሁ። ስለማየው እነሱን ስለምትጎዷቸው ራሳችሁንም ትጎዳላችሁ፣ የሌላም ሰው ህይወት ታበላሻላችሁ ማለት ነው። እና ይህንን አስባችሁ ከመጣችሁ እህቶቼ ትለወጣላችሁ፣ ውጤታማ ትሆናላችሁ። በራሳችሁ ውጤት ደግሞ በጣም ትደሰታላችሁ። እና መስራት ደግሞ ደስ ይላል። ስራ እኮ ኢባዳ ነው። በእስልምና ራሱ ስራ ኢባዳ ነው። በጣም ደስ ይላል። አላህ ሱብሃነሁ ወተዓላ እንድንሰራ ነግሮናል ማለት ነው። የሰራ ሰው የሰሩ እጆች በቃ በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት፣ ውጤታማም ነው የምትሆኑት። በራሳችሁ ራሱ በቃ ትደሰታላችሁ ማለት ነው። እኔ በራሴ ከማየው አንፃር ራሴን በጣም እወደዋለሁ፣ ራሴን በጣም አከብረዋለሁ። ለምን እንደ ሴትነቴ ጀግና ሆኜ እየሰራሁኝ ራሴን በመቻሌ አንደኛ ነገር ራሴን በመቻሌ ማለት ነው። እና በጣም ደስተኛ ነኝ። እና እናንተም እህቶቼ ይህንን ደስታ እንደምታገኙት አልጠራጠርም። በውስጣችሁም እንዳለ አልጠራጠርም። ወደፊት እንደምትደርሱበት ማለት ነው። እና እህቶቼ በርቱ፣ ጎበዝ እንሁን፣ እንስራ፣ እንለወጥ እላለሁኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። አሰላማ